አንድ ሰው በርገር፣ ቺፕስና ኮካ ኮላን በአንድ ጊዜ ለማጣጣም ምናልባት ከ5 እስከ 10 ደቂቃ ብቻ ሊፈጅበት ይችላል። ነገር ግን በእነዚህ 3 የምግብ አይነቶችና የመጠጥ አይነቶች ውስጥ ያለውን ካሎሪ ለማቃጠል ምን ያክል ጊዜ ይፈጅበታል የሚለው ትልቁ ጥያቄ ነው። ይህን ስንመለከት ታዲያ 4 ሰዓት ከ11 ደቂቃ መደነስ፣ 2 ሰዓት ከ30 ደቂቃ መሮጥ፣ 5 ሰዓት መራመድ ወይም 2 ሰዓት ከ21 ደቂቃ ሳይክል መንዳት ሊያስፈልገን ይችላል። በእነዚህ 3 ምግቦች ውስጥና መጠጦች ውስጥ ያለውን ካሎሪ በአንድ ጊዜ ለማቃጠል። ያንን የማናደርግ ከሆነ ታዲያ እነዚህ 3 ምግቦች ማለትም በርገር፣ ቺፕሱና ኮካ ኮላው ቀጥታ ሄደው ሆዳችን ላይ ይለጠፋሉ፣ ወደ ቦርጭነትም ተቀየሩ ማለት ነው። በአሁኑ ሰዓት በዓለም ላይ ከዛም አልፎ በሀገራችን ኢትዮጵያም ቢሆን ክብደታቸው ከቁጥጥር ውጭ እየሆነ የመጡ በርካታ ሰዎችን መመልከት እየተለመደ መጥቷል። በተለይም ደግሞ ሆድ አካባቢ የሚከማች ፋት ወይም ቦርጭ ለብዙዎች አስቸጋሪ መሆኑን እየተመለከትን ነው። ታዲያኛም በዛሬው ቪዲዮአችን ቦርጭን ያለ ስፖርታዊ እንቅስቃሴ በአመጋገብና በአኗኗር ዘይቤ ብቻ እንዴት ማጥፋት እንደምትችሉ እንመለከታለን። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የዛሬውን ቪዲዮአችንን ከመጀመራችን በፊት ግን አንድ ነገር መናገር እንወዳለን። በዓለም ላይ ከስፖርታዊ እንቅስቃሴ፣ ከአመጋገብ ማስተካከል እንዲሁም ከቀዶ ጥገና ባለፈ ማንኛውም አይነት መድኃኒት በተአምር ክብደታችንን እንድንቀንስ በተለይም ደግሞ ቦርጫችንን እንድናጠፋ ሊያደርገን አይችልም። ለዚህም በተለያዩ ማህበራዊ ትስስር ገጾች ላይ የምትመለከቷቸው የሚዋጡ የሚቀቡ መድኃኒቶችን በመጠቀም ገንዘባችሁን እንዲሁም ጤናችሁን አትጉዱ ማለት እንወዳለን። ቦርጭን ለማጥፋት ክብደትንም ለመቀነስ እጅግ አስፈላጊ ከሚባሉ ነገሮች ውስጥ አንዱ እንቅልፍ ነው። አብዛኛው ሰው ግን ስለ እንቅልፍ ያለው ግንዛቤ እጅግ አነስተኛ ነው። ሳይንስ እንደሚያሳየው ከሆነ አንድ አዋቂ ሰው በቀን በትንሹ ከ6 እስከ 8 ሰዓት በቂና የተረጋጋ እንቅልፍን ማግኘት ይኖርበታል። ይህ ለምን ሆነ ልትሉ ትችላላችሁ። ጥናቶች እንደሚያሳዩት ከሆነ ግን አብዛኛውን ጊዜ ትንሽ ሰዓት የሚተኙ ሰዎች ማለትም 4 ሰዓት 5 ሰዓት ብቻ እንቅልፍን የሚያገኙ ሰዎች በንጋታው ከእንቅልፋቸው ሲነሱ በጣም በርካታ ምግብ መመገብ ይኖርባቸዋል። ያም ማለት ትንሽ ሰዓት መተኛት በራሱ የምግብ ፍላጎትን ከፍ ያደርገዋል ማለት ነው። ያ ደግሞ በተዘዋዋሪ ሰውነታችን ክብደት እየጨመረ እንዲሄድ በተለይም ደግሞ የምንመገበው ምግብ ሆዳችን አካባቢ ተከማችቶ ቦርጭ እየተፈጠረ እንዲሄድ ያደርገዋል። ስለ እንቅልፍ ይሄንን ካልን ከእንቅልፋችን ከተነሳን በኋላስ ምን ማድረግ አለብን የሚለውን መመልከት ይኖርብናል። አብዛኛው ሰው ከእንቅልፉ ከተነሳ በኋላ ፊቱን ይታጠባል፣ ጥርሱን ይቦርሻል፣ ልብሱን ከለባበሰ በኋላ ቀጥታ ምግብ ወደ መመገብ ያመራል። ነገር ግን ይህ ስህተት ነው። ምግብን ወይም ደግሞ ቁርሳችንን ከመብላታችን አስቀድሞ 3 አስፈላጊ መጠጦች ውስጥ አንዱን መጠቀም ይኖርብናል። እነዚህ 3 መጠጦች የትኞቹ ናቸው ካላችሁ እንደሚከተለው እናብራራቸዋለን። የመጀመሪያውና በቀላሉ ልናገኘው የምንችለው የመጠጥ አይነት 1 ብርጭቆ ውሃ ውስጥ ሎሚ እንዲሁም ደግሞ 1 ማንኪያ ማር በመጨመር አንድ ላይ በማዋሃድ ከምግብ በፊት አስቀድሞ መጠጣት ነው። ሎሚና ማር ማግኘት የማንችል ከሆነ ደግሞ አፕል ሳይድ ቪኒገር ወይም ደግሞ ቆምጣጤን በውሃ ውስጥ በመጨመር ባዶውን ውሃ መጠጣት እንችላለን። ከዛ ባለፈ ግን የተፈጨ ቀረፋን በውሃ ውስጥ በመጨመር ለተወሰነ ደቂቃ እንዲዘፈዘፍ ካደረግን በኋላ ከቁርሳችን በፊት 1 ብርጭቆ መጠጣትም ቦርጫችን በቀላሉ እንዲጠፋ ከሚያደርጉ ነገሮች ውስጥ አንዱ ነው። ታዲያ እነዚህን መጠጦች ስናዘጋጅ በተቻለን መጠን ስኳር ላለመጨመር ጥረት ማድረግ ይኖርብናል። ምናልባት በዚህ ላይ የምንጨምረው ማርም ጥራቱን የጠበቀና ፋብሪካ ውስጥ ያልገባ ቀጥታ ከጫካ የመጣ ማር ቢሆን ይመረጣል። ያ ካልሆነ ግን ቦርጫችንን ይበልጥ እያባባሰው ሊሄድ ስለሚችል ጥንቃቄ ማድረግና በእነዚህ መጠጦች ውስጥ የምንጨምረውንም የማር አይነት መምረጥ የግድ ይለናል። ወደ ቀጣዩ ጉዳያችን ስናልፍ አብዛኛው ሰው በተለይም ደግሞ ኢትዮጵያ ውስጥ ቁርስ ቀለል ያለ ነው ተብሎ ይታሰባል። አብዛኛው ሰው ቁርስ ላይ
ዳቦ በሻይ ምናልባትም ሌሎች ቀለል ያሉ ምግቦችን የመመገብ ልምድ አለው። እንደዛም ሆኖ ግን ክብደትን መቀነስ በተለይም ደግሞ ቦርጭን ማጥፋት የሚፈልጉ ሰዎች ጠዋት ላይ ከበድ ያለ ምግብ ቢመገቡ ይመከራል። በፕሮቲንና በፋይበር የበለጸጉ ምግቦችንም እንዲመገቡ ይመከራል። እንደ እንቁላል፣ ፉል፣ አጃ እንዲሁም ሌሎች በፕሮቲንና ፋይበር የበለጸጉ ምግቦችን ጠዋት ላይ መመገብ ይኖርብናል። ክብደትን መቀነስ የሚፈልግ ሰው ቁርሱን ፈጽሞ መዝለል የለበትም። ምክንያቱም ቁርሳችንን በአግባቡ የማንመገብ ከሆነ ቀኑን ሙሉ ሰውነታችን ጠንካራ ሆኖ አይጓዝም። ያ ማለት ደግሞ በተደጋጋሚ አላስፈላጊ ምግቦችን ለመመገብ እንገደዳለን። ያ ደግሞ በተዘዋዋሪ ቦርጭ በሰውነታችን ውስጥ እንዲሰፋ ያደርጋል። ታዲያ ቁርሳችን ላይ ይህንን ከተመገብን በኋላ ከዛ በኋላ ያለው እንደየምርጫችን ሊለያይ ይችላል። አንዳንድ ሰው ምሳውን አይበላም፣ እራት ላይ ሊመገብ ይችላል። ሌላው ሰው ደግሞ ምሳውን በልቶ እራትን ሊዘል ይችላል። ይህ ግን ብዙም በሰውነታችን ላይ የሚፈጥረው ችግር የለም። ከቁርስ ውጭ ያሉ ሌሎች የምግብ ሰዓቶችን ብንዘልም በጤናችንም ላይ ሆነ በክብደታችን ላይ የሚፈጥረው ለውጥ ላይኖር ይችላል። ከዚህ ጋር ተያይዞ ግን ከቁርሳችን በኋላ ምን አይነት ምግቦችን መመገብ አለብን የሚለው የሁሉም ጥያቄ ነው። እንደዛም ሆኖ መመገብ የሌሉብን ምግቦችስ የትኞቹ ናቸው ብላችሁ ልትጠይቁ ትችላላችሁ። ቦርጭን ከሚያባብሱ የምግብ አይነቶች ውስጥ አንዱ በፋብሪካዎች ውስጥ አልፈው በየሱፐርማርኬቱና ሱቆች ላይ የምናገኛቸው አርቲፊሻል ጣፋጭ ምግቦች ናቸው። እንደ ቸኮሌት፣ ከዛም ባለፈ ደግሞ የለስላሳ መጠጥ፣ ከረሜላና ሌሎች ጣፋጭ ምግቦችን በፍጹም ከሱቅ ገዝተን መመገብ የለብንም። ከጣፋጭ ምግቦች ባለፈም የሚጠባበሱ ምግቦችን ባንመገብ ይመከራል። በተለይም ደግሞ የድንች ጥብስ ክብደትን በአደገኛ ሁኔታ ከሚጨምሩ የምግብ አይነቶች ውስጥ አንዱ ነው። አንዳንድ ጥናቶች እንደሚያሳዩት ከሆነ በሳምንት 2 ጊዜ የድንች ጥብስ የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸሩ የመሞት ዕድላቸው በ2 እጥፍ ይጨምራል። ዳቦ፣ ሞኮሮኒና ፓስታን የመሳሰሉ ምግቦችንም ፈጽሞ መመገብ የለብንም። እነዚህ ከስንዴ የሚመረቱ ምግቦች በፋብሪካ ውስጥ ሲያልፉ የተለያዩ ኬሚካሎች ይጨመሩባቸዋል። እነዚህ ኬሚካሎች ታዲያ በውስጣቸው ያለውን የምግብ ተዋጽኦ እንዲቀንስ ያደርጉታል። ይህ ማለት እንደ ፓስታና ዳቦን የመሳሰሉ ምግቦችን ስንመገብ ከውስጡ የምናገኘው ፋይበርም ሆነ የፕሮቲን መጠን አነስተኛ ነው ማለት ነው። ከዛ ጎን ለጎን ግን ካሎሪው ከፍተኛ መሆኑን ተከትሎ ቦርጫችን አካባቢ ወይም ሆዳችን አካባቢ በከፍተኛ ሁኔታ ስብ እንዲከማች ያደርጋሉ።